ጸንሶ ምጥ አይቀርም፣ ተምሮ መከራ አይቀርም። ከዚያሳ ምጥ ሁልጊዜ አብሮ አይኖርም፣ መከራም ሁልጊዜ አብሮ አይኖርም። የደስታ ጊዜ አለ። ምግባራችሁ ልጁን ወልዳ ስታይ ሐዘኗን ምጡን እንደምትረሳው ምግባራችሁ ዋጋ ይዞ ስታዩት ደስ ይላችኋል ብሎ አጽናንቷቸዋል። ዓለሙ ግን ያስጨንቃችኋል። መከራ ነው በእውነቱ ማለት ነው። የዓለም ቢናገሩ ዳ ነው፣ ዝም ቢሉ ዳ ነው፣ ቢበሉ ዳ ነው፣ ቢጾሙ ዳ ነው፣ ቢዞሩ ዳ ነው፣ በዓት ቢያጸኑ ዳ ነው። የዓለም ሁለንተናው ጭንቅ ነው፣ ዝም ብሎ እሾህ ነው። መምህራችን ሲያስተምሩ ምን ይላሉ? ይህ ዓለም የጭቃ ውስጥ እሾህ ነው ይላሉ። ደህና ነው ሲነኩት ውስጡ ምን አለው? አቃቅም አለው እየጣቅ። የዚህ ዓለም ነገር እንደዚህ ነው፣ መከራ ነው በእውነቱ ማለት ነው። ምንም ቢሆን ምንድነው? እመኒ ነበብኩ ሐሰተ ፍትሕከ ያፈርሃኒ ወመኒ ነበብኩ ጽድቀ ሰባ ዝንቱ ዓለም ይጸልኡኒ ወእምኩሉሰ አርምሞ ይሄይሰኒ ነው ያለ ደራሲው ማለት ነው። ስለዚህ ምን ማለት ስናገር ውሸት ብናገር ፍርድህን እፈራለሁ፣ እውነት ብናገር የዚህ ዓለም ሰዎች ይጠሉኛል፣ ከሁሉም ዝምታ ይሻለኛል ብሏል። ደግሞ ዝም ማለትም ደግሞ አይቻልም። እውነትን አለመናገር ደግሞ ራሱን የቻለ በደል ነው። ደግሞ አዲህ ዓለም በቃ ጭንቅ ነው። ቢያገቡ ዳ፣ ቢመንኑ ዳ ችግር ነው። ቢመንኑ ስጋና ሰይጣን አለ፣ ቢያገቡ ልጅ ማሳደግ ጎረቤት አለ፣ ዕዳ አለ፣ ምን አበላ ማለት አለ። ችግር ነው በቃ ችግር። ቢማሩ ዳ፣ ባይማሩ ዳ፣ ቢነግዱ ዳ፣ ቁጭ ቢሉ ረሃብ፣ ሲነግዱ ደግሞ ግብሩ መከራ፣ ሌባው መከራ። ድሃ ሲሆኑ ራቡ መከራ፣ ሀብታም ሲሆኑ ሌባው መከራ። ቢሾሙ ጭንቅ፣ ቢሾሙ ችግር ነው። ሰውን ማስተዳደር መከራ ነው። አንድ ሊቀ ስልጣናት የሚባሉ አባት ነበሩና አንዱ ሰው ደብዳቤ ሲልክላቸው ለሊቀ ሰይጣናት ብሎ ጻፈላቸው። ለሊቀ ሰይጣናት ብሎ አውቆ ሲበሽኮ እውነት ግን ነው፣ ሰውን ማስተዳደር ሰይጣን ማስተዳደር ነው፣ ጥሩ ብለኛል ብለው መለሱ ይባላል። ሰውየው ፈሊጥ አዋቂ ስለነበሩ ቢሾሙ ዳ ነው። ደሞታችሁኝ ልተዳደር ሲሉ ደግሞ ጭቆናው መከራ ነው። ምን አለፋችሁ? ቢተኙም ሰይጣን አለ፣ ቢተጉም ሰይጣን አለ። ሲተኙ ሰይጣን ይመጣና ስጋን ተጠቅሞ ስጋን ያለመልምና በዚህ ጦሩን መጥቶ ያረጋል። ሲተጉ ደግሞ